ሰላም ውዶቼ እንዴት ናችሁልኝ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። አብይ ነኝ ከአብይ ዩቲዩብ። እንግዲህ በተለያዩ ርዕሰ ጉዳዮች ላይ ተመስርተን በዚህ ቻናል ብዙ ነገሮችን እናወራለን ብለን እናስባለን። በተለይም ከዚህ ከፐርሰናሊቲ ዴቨሎፕመንት ጋር ተያያዙ ብዙ ነገሮችን እናወራለን ብዬ አስባለሁ። እንደ እግዚአብሔር ፍቃድ ብዙ ነገር እናያለን እና እስኪ ለዛሬ አንድ የዓለም እውነታን ወደዚህ አምጥቼ እንድናየው ነው እና በዚህ ስነ ፍጥረት እንድንማርበት በማሰብ ነው እንግዲህ ዛሬውን ፕሮግራም ያዘጋጀሁላችሁ። እንግዲህ ስነ ፍጥረት በባህሪው ለሰው ልጅ ነው የተፈጠረው። ኦልሞስት 22 ስነ ፍጥረት አለ። ከዛ ውስጥ ሙሉ ለሙሉ በሚባል ደረጃ ለሰው ልጅ አገልግሎት የሰው ልጅ በእነሱ እንዲጠቀም እነሱን እያየ አምላኩን እንዲያመሰግን ነው የተፈጠሩትና እነዚህ ስነ ፍጥረትን እያየን ምን እንማራለን? ከነሱ ምንድነው ማየት ያለብን? እኛ ዝም ብለን ማማረር በስቷል። አሁን በምድራችን ላይ ያለውን ነገር እያየኑ ነው። ያው ከጥፋታችን ብዛት የመጣብንንም ነገር እያየኑ ስለሆነ በተለይም በዚህ ጊዜ ደግሞ ቤታችሁ ቁጭ በሉ ተብለናልና ቁጭ ብለን ዝም ብለን መቀመጥ ሳይሆን ያው ራሳችንን ማየት አለብን። በዚህ ጊዜ ትልቁ ነገር ብዙ ነገር ከራስ ነው የሚጀምረው። ሐሳብ ነበሩ ዓለም ላይ የሚገኙ ያንዳንዱ ነገር ወደ ተግባር ከመውረዱ በፊት ሐሳብ ነውና ውስጣችንን በአስተሳሰብ በጥሩ ፐርሰናሊቲ መሙላት አለብን። ስለዚህ ያንን ነገር ለማድረግ ደግሞ እንደ መጀመሪያ ዛሬ ከራሳችንን ጀምር ብዬ አንድ ከአዋፋት መንደር ጎራ ብዬ ስለ አንድ እንስሳ ላወራችሁ ፈልጌያለሁ። ያ ምንድነው? ያ አዋፍ ንስር ይባላል። ንስር የሚገራርሙ እውነታዎች አሉ። ወጣ ያሉ ከተፈጥሮ ወጣ ያለ ከሌላው እንስሳ ወጣ ያለ የሚገራርሙ ባህሪያቶች አሉት። እስኪ እነዛን ባህሪያቶች በመጀመሪያ እናያቸው። አንድና የመጀመሪያው የሚያስገርመው ነገር ንስር ወይም የፀሐይ ብርሃን እንግዲህ ያለውን ጨረር ታውቁታላችሁና ያንን የፀሐይ ጨረር ቀጥ ብሎ በማየት ወደ ላይ መብረር ይችላል። ይሄ ንስር በጣም አስገራሚ ባህሪው ይሄ ነው። ታዲያ ይሄን የሚያደርገው ለምንድን ነው ስንል ሰርቫይቫል ኦፍ ዘ ፊተስት በሚባለው ወይም ደግሞ ኮምፒቲሽን ባለበት ምድር ላይ ስትሆን አንዱ በማሸነፍ ወይም ደግሞ እርስ በርስ በመመጋገብ በተለይ በእንስሳቶች መንደር የተለመደ ነው። ኢኮሲስተም ላይ አንዱን ይመገባል። የታችኛው ላይኛው ኒች የሚባለው ወይም ደግሞ ሀቢታታቸው ወይም ራሳቸውን እዛ ሰርቫይቭ አድርጎ ለመቆየት ሲያስፈልጉ እርስ በርስ መመጋገብ ያስፈልጋቸዋል። ታዲያ ይሄ ንስር ወደ ላይ ፀሐይን እያየ የሚበርባቸው አጋጣሚዎች ለምንድን ነው ስንል በሚበርበት ወቅት ከ100 እስከ 200 የሚደርሱ ቁራዎች በአንድ ላይ ያጋጥሙታል ወይም እሱን አታክ ሊያደርጉት ይፈልጋሉ። ያን ሲያደርጉ እሱ ቀጥ ብሎ ወደ ላይ ፀሐይን እያየ ቀጥ ብሎ በመብረር ያልፋቸዋል ማለት ነው። እንግዲህ በህይወቱ አንድ ያለውን ቻሌንጅ በዚህ አይነት ልዩ ተፈጥሮ ማለፍ ይችላል። ሌላው የንስር አስገራሚ ባህሪ ከሰው ልጅ 8 እጥፍ የተሻለ የማየት አቅም አለው። እንግዲህ በካሜራ ብንለካው በጣም ብዙ እንግዲህ ሜጋፒክሰሉን ማዘብ ትችላላችሁ። ሌላኛው ንስር ከ2 እስከ 3 ሜትር ይረዝማል። በጣም ዋይድ ነው። ግን እንግዲህ በጣም አየር ላይ ሲበር በሚገርም ሲቀዝፍም በጣም ረጅም ኪሎ ሜትሮችን ማካለል ይችላል። ያው ቅድም አይተናል የማየት አቅሙ በጣም 8 እጥፍ ነው ብለናልና ከላይ ወደ ላይ ሆኖ ከ5 እስከ 7 ኪሎ ሜትር ከፍታ ላይ ሆኖ እዚህ ምድር ላይ ያለን ወይም ባህር ውስጥ ያለ ሊሆን ይችላል እዛ ላይ ዝቅ ብሎ ማየት ይችላል። ከላይ ከፍታ ከ7 ኪሎ ሜትር ዲስታንስ ላይ ሆኖ አጥርቶ ማየት ይችላል። ስለዚህ ለማደን የሚፈልገውን እንስሳ ሊሆን ይችላል ትንሽ ነገር ሊሆን ይችላል ያያል ማለት ነው አጥርቶ። ሌላኛው ባህሪው የሚገርመው ያለ መድከም የትጋት ይሄ ጠንካራ ሰራተኝነቱን ማየት እንችላለን። ይሄ ሳያርፍ 120 ኪሎ ሜትሮችን አካሎ መብረር ይችላል ይሄ ንስር። ሌላው ፊቸሩ ነው የሚገርመው በጣም የሚያስገርመው ባህሪው ንስር ምንድነው? ይሄ የሆነ በቃ መጠለያ የሌለበት ቦታ ላይ ሆኖ ወይም ደግሞ ላይ እየበረረ ኃይለኛ ዝናብ ቢመጣ ወይም ዶፍ ነገር ቢመጣ ይሄ ንስር እንደሌላው ፍጥረት በዝናብ የሚደበደብ እንስሳ አይደለም። ወደ ላይ ይበራል። ከደመና በላይ ከፍ ብሎ መብረር ይችላል። ስለዚህ ከደመና በላይ ሆኖ ያን ዝናብ ያልፈዋል ማለት ነው። የሚያስገርም ባህሪው ነው። ሌላው ደግሞ
እንስሳ የሞተ እንስሳ አይበላም ወይም ደግሞ አድኖ ነው የሚበላው። በተሰጠው ጸጋ እንግዲህ አድኖ ነው የሚበላው ይሄ ንስር ማለት ነው። ይሄ ንስር በኦልሞስት 360 ዲግሪ በሚባል ደረጃ ኦልሞስት ሙሉ ለሙሉ 340 ዲግሪ አካባቢ ማየት ይችላል። ሮቴሽኑ አንግሉ ማለት ነው ሲያይ ሌላኛው እና ይሄ ንስር የእድሜ ባለጸጋ ከሚባሉ እንስሶች መካከል ነው። ኦልሞስት 70 ዓመት አካባቢ ድረስ ነው የላይፍ ሳይክል ወይም መኖር የሚችለው። እና በዚህ 70 ዓመት ውስጥ ታዲያ ምንድነው እኛ ልንማርበት ከህይወቱ ወይም ከንስር ህይወት ምንድነው የምንማረው ስንል ብዙ ቻሌንጅ ያጋጥማል። ከ35 እስከ 40 ባለው የህይወቱ ክፍል ውስጥ ወይም የእድሜው ግማሽ በሚባልበት ደረጃ ላይ በጣም ከባድ ነገር ያጋጥመዋል። ምንድነው ከባድ ነገር ስንል የመጀመሪያው ነገር ምግቡን ለማደን የሚገለገልበት ጥፍሩ ወይም ደግሞ ይሄ እየሰባበረ እየቆራረጠ እየሰካ የሚጠቀምበት ጥፍሩ ከመጠን በላይ ስለሚያድግ ምግቡን ከመሬት ላይ ማንሳት ያቅተዋል። ሁለተኛው ቻሌንጅ አጥንትን ሳይቀር መስበር የሚችሉ አፉ ወይም መንቁሩ ስለሚታጠፍ ወይም ስለሚቆለመም ምግቡን እንደወትሮ መመገብ ይሳናል። ቀጥለን ሶስተኛ ደግሞ በጣም እጅግ ፈታኝ ለህይወቱ የሚሆን ሌላ ሶስተኛው ቻሌንጅ ክንፉና በአካሉ ላይ ያሉ ላባዎቹ ስለሚከብዱት ሰማያት እየሰነጠቀ የሚበረው ከደመና በላይ የሚበረው ንስር ጭራሽ ሳይበር ቁጭ ይላል ማለት ነው። ታዲያ እነዚህ ሶስት ቻሌንጆች እንግዲህ የንስሩን ህይወት ሊያቋርጡት የሚችሉት በዛ በ35 ዓመት እድሜው ላይ ሊያስቀሩት የሚችሉ ቻሌንጆች ናቸው። ስለዚህ ይሄ ንስር አሁን ሁለት አማራጮች አሉት። የመጀመሪያው አማራጭ ካረጀ አካሉ ጋር ዝም ብሎ መቆየት ነው። ያ ማለት ደግሞ ሞቱን የሚጠብቅ መሆን አለበት ማለት ነው። ሁለተኛ 5 ወር የሚፈጅ ስቃይና መከራ ያለበት መስዋዕትነትን ከፍሎ ቀሪውን 35 ዓመት በደስታ መኖር ነው። ያው እንግዲህ የመጀመሪያውን ከመረጠ በእድሜው አጋማሽ ላይ ሞታልና ታሪኩ እዛ ጋር ያበቃል። ሁለተኛውን ከመረጠ ግን አሁን ከዚህ በታች የምናያቸውን 5 ቻሌንጆች ማለት ይኖርበታል። ግዴታ 5 ቻሌንጆች ነው። ይሄ አርምሞ ወይም ደግሞ ቁጭ ቤት አሁን እንደተባለው ወይም ደግሞ ስታያቶን በሚለው ፕሪንሲፕል እንግዲህ ተፈጥሮ ከረጅም ጊዜ በፊት የሰራችለት ነው ለሱ። እስኪ እንየው ምንድነው የሚያደርገው ስንል አንደኛ ከፍተኛ ተራራ ላይ በመውጣት የብቻውን ጎጆ መቀለስ ነው የመጀመሪያው የሚሰራው ስራ። ሁለተኛ ጎጆውን ከቀለሰ በኋላ የመጀመሪያው ስራ የአፉን መንቆር ከአለት ጋር በማጋጨት ነቅሎ መጣል ነው። ያንን አፍ ወይም ያረጀውን የተቆለመመውን አፍ የማያስመግበውን አፍ ነቅሎ ይጥላል። ሶስተኛ ይህን ካደረገ በኋላ አዲስ መንቆር ይወጣለታል። ነቅሎ ጥሎታል፣ አዲስ ይወጣለታል። መንቆሩ እስኪያድግ ድረስ ታግሶ በጎጆው እንግዲህ እዛን እስከሚታገስ ድረስ ያው የምግብ እጦት አለ፣ አይበርም፣ ክንፉ ከብዶታል ምናምን ብዙ ቻሌንጆች አሉ። ስለዚህ ምንም ምግብ መቆየት ግዴታ ይሆናል ማለት ነው። ምግብ ሳይመገብ እንደዛ ሆኖ አዲስ መንቆር ይበቅልለታል። የአዲስ መንቆር ከበቀልለት በኋላ አራተኛ ምን ያደርጋል? በአዲሱ መንቆር የገዛ እግሩ አሮጌ ጥፍር ነቃቅሎ ይጥሏል። ስለዚህ እየሰካ እያደነ እንዲበላ ማለት ነው። አምስተኛ ላይ አዲስ የእግር ጥፍር ይበቅልለታል። ከበቀልለት በኋላ ደግሞ ይህን አዲስ ጥፍር እንደ መሳሪያ በመጠቀም በሰውነቱ ላይ የተጣበቁትን ወይም ደግሞ እንዳይበር እንቅፋት የሆኑትን እነዛን ያረጁ ላባዎችን ነቃቅሎ ይጥላቸዋል ማለት ነው። በምትኩ አዲስ ላባ ያበቅላል። ስለዚህ ችግሮቹን 3 ፕሮብሌሞቹን ፈታ። እንግዲህ ይሄ ፕሮሰስ 5 ወር አካባቢ ይፈጃል። ይሄንን 5 ወር በጀግንነት ከተወጣ በኋላ ነው እንግዲህ ወደ ንስሮቹ መንገድ አዲስ ብቅ የሚለው። ታዲያ ከዚህ ከንስር ምንድነው የምንማረው እኛ ብለን ወይም ወደ ህይወታችን ስናመጣው ይሄ እንግዲህ እንዳየነው ብዙ ፈተናዎች ገጥሞታል። እንግዲህ ህይወቱ እንግዲህ ሊሞት ነበር። በህይወቱ ለመቀጠል እጅግ 5 ወር እንግዲህ ማለት ቁጭ ብሎ እንግዲህ ከኛ ጋር ኦልሞስት ተመሳሳይ የሚሆን ነገር አለ። አሁን በኮቪድ እንግዲህ ቁጭ በሉ ስታያቶም ተብለናልና በዛ አይነት ህይወት ውስጥ ያልፋል ንስር በእድሜው አጋማሽ ላይ ማለት ነው። እኛም ይሄ የእድሜያችን አጋማሽ ቢሆን ከዚህ በኋላ ያለውን ላይፋችንን በደስታ ለመኖር እንደዚህ በቃ ቆዩ ከተባለን የሚባለውን ነገር ማድረግ አለብን ማለት ነው። ስለዚህ ምንድነው ያደረገው ስንል መጀመሪያ ችግሮቹን አወቀው። ይሄ ንስር ችግሮቹን አወቀ። ችግሮቹ ላይ ይሰራል ማለት ነው። ያው ሳይኮሎጂውም እንደሚለው የመፍትሄው 50% የሚባለው መጀመሪያ ችግሮችን ማወቅ ነው። ስለዚህ እንደዛ ከሆነ በቃ ሶሉሽኑ ወደ መፈለግ ትሄዳለህ ማለት ነው።
ያው ንስሩ የሚያደርገው ይሄንን ነው። ለራሱ ጊዜው ተሰጥቶ ችግሮቹ ላይ ሰራባቸው። ታዲያ ችግሮቹን ሲፈታ ይሄ ንስር በአንድ ጊዜ ወይም ችኮላ የሚባለው ነገር መኖር የለበትም፣ ወይም ደግሞ ትዕግስተኛ መሆን ግዴታ ነው። በዚህ በንስር ህይወት ውስጥ ትዕግስተኛ ሆኖ ነው ሲያሳልፋቸው እነዚያን ጊዜያቶች። ምን አደረገ ይሄ ንስር? ታገሰ። 5 ወር ታገሰኛም ትዕግስተኛ። እንግዲህ እዚህ 5 ወር አሁን 5 ወርም ቢፈጅ 1 ዓመት ቢሆን መታገስ እንዳለብን እንማራለን። ከዛ በመጀመሪያ ንስሩ ያደረገው ምንድነው ስንል መንቆሩን ወይም ደግሞ ለመኖር በጣም አስፈላጊ የሆነውን የሰውነት ፓርቱን ነው ያስወገደው። ወይም አርጅቷል፣ ተቆልሟል፣ መብላት እንዳይችል መስራት እንዳይችል አድርጎታል። ስለዚህ ያንን እኛስ ወደኛ ስንመጣ ደግሞ አስፈላጊ የሆነ የሰውነታችን ፓርት የሚቆጣጠረን ማን ነው ስንል አእምሯችን ወይም ደግሞ ልቦናችን ነው። ስለዚህ ያ አርጅቶብናል። እኛ አሁን ራሳችንን ስንገመግም አርጅቶብናል ስንል ይሄ ተንኮል የሚያስብ ዘረኝነት፣ ምቀኝነት እርግጥም አርጅቶብናል። ስለዚህ የተበከለ ይሄ አለመቻቻል የሌለበት መከባበር የሌለበት አይነት አንድነት ህይወት የሚያሳፍ ጭንቅላት ማለት አሎርጅትም በህይወታችን መጽሐፍ አንባቢ መሆን ትልቅ በቃ እንደዚህ አይነት ነገሮችን ነቅለው የሚጥሉልን ነገር ናቸው እና ከነዚህ ከተባሉት አለቶች ጋር ማጋጨት ነው። የዛኔ አዲስ መንቁ አዲስ አስተሳሰብ ቅልቦና ይኖረናል ማለት ነው። አዲስ ማንነት ይኖረናል። ታዲያ ቀጠልን። አሁን ንሱ ምን አደረገ? ያረጀውን የሰውነቱን ፓርት ተመለከተው። እሱም እግሩ ነው የቀጣይ ፓርቱ፣ እግሩ የሚያድንበት እግሩ ነው። እኛስ ወደ ጥፋት የሚመራ እግራችን ካለን፣ ለማጣላት የሚሮጥ እግር ካለን፣ ደም ለማፍሰስ የሚሮጥ በችግረኛ ላይ ለመሳለቅ የሚሮጡ እግሮች ካሉን ዛሬውኑ እንገድባቸውና ወደ ሰላም መንገድ እንምራቸው። ያንን ካረግን ደግሞ እንዳንበር እንዳንሰራ ስኬታማ እንዳንሆን ያደረጉን ላባዎች አሉ። እነዛ ላባዎቻችን ችግሮቻችንን ነቅለን እንጥላቸዋለን። የዛኔ የስኬት ማማ ላይ ቁጭ ብለን ወደ ትክክለኛው መብረር ትችላለን፣ ወይም ወደ ትክክለኛው መንገድ ወደ ትክክለኛው ማንነት መብረር እንችላለን ማለት ነው። ተመልካቾቼ እንግዲህ አስተውሉ። እኛ ሰዎች ፈጣሪ በአምሳሉ የፈጠረን ክቡር ፍጥረት ነው። አስተውል። ዝም ብለን ለአንድ ደቂቃ ለራስ ጊዜ አስብ። በፍጥረት ሁሉ ላይ የበላይ አድርጓል። የተሰጠህን ጸጋ ተጠቀምበት። እንደ ንስሩ ከደመና በላይ ብረር። ሁልጊዜም ከችግሮች በላይ ለመሆን ሞክር። ከፈጣሪ ጋር መወያየትንም አትዘንጋ። በስህተቶች መሸነፍ ሳይሆን ጊዜ ሰጥተህ አርማቸው። የፈለግከውን ነገር ለማግኘትም እንደ ንስሩ ተግተህ ብረር። አስተውል። የዛኔ ስትፈልጋቸው የነበሩ ነገሮች ሁሉ ሲፈልጉ ታገኛቸዋለህ። የዛኔ አዲስ ህይወት በአዲስ ምዕራፍ ፈጣሪን በማመስገን ትጀምራለህ። ተመልካቾቼ ለዛሬ እንግዲህ ያዘጋጁላችሁ ከንስሩ ህይወት የተማሩ ይህን ይመስል ነበረ። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ሰናይ ቀን ተመኙ። ደህና ሁኑልኝ። ያው እንግዲህ የተባለውን ነገር ቤታችሁ ቆዩ የተባለውን ነገር እንዳትረሱ። በሌላ ጊዜ እስከምንገናኝ ሰላም ሁኑ። ሀሳቦች ከተመቻችሁ ሰብስክራይብ፣ ላይክ፣ ኤንድ ሼር ማድረግ እንዳትረሱ። አመሰግናለሁ።